በትናንትና ጁማ ኡስታዝ ያሲን ኑሩ ባደረገው ኹጥባ ላይ የተተቸውን ትችትና እንሁም ደግሞ አንድ ቅጥፈት አለ። እንግዲህ በዚህ ጊዜ እኛ አይናችን እያየ ይሄን ያክል ከተቀጠፈ ነገ መልክ ያህል እንደሚችል መገመት አያቅትም። ከየትኛው ልጀምርላችሁ? ከቅጥፈቱ ወይስ ከትችቱ? ከቅጥፈቱ ልጀምርላችሁ። ምን ይላል መሰላችሁ? ጸሐፊው አምባሳደር ኡስታዝ ሐሰን ታጆ ነው። የመካና የመዲና የተቀደሱ መስጂዶችን ጨምሮ በበርካታ ዓለም አቀፍና የሀገር ውስጥ መስጊዶች ሶላተል ጋይብ የመስገዱ ዜና ደርሶናል። በአንዳንድ የሀገራችን አካባቢዎች ለሙፍቲ ሶላተል ጋይብ እንዳይሰገድ መከልከሉን እና ለመስገድ የሞከሩትን የማዋከብ ድርጊት መፈጸሙን የሰማን ሲሆን ይህ ክስተት እየተፈጠረ ያለውን የተደራጀ ጽንፍና አግላይነት የበለጠ ያረጋግጣል። የወደፊቱን አደገኛ ሁኔታም ያመለክታል። ለማህበረሰብ አብሮነትና ለሀገር ሰላምም ጠንክ ስለሆነ ከወዲሁ የሚታረምበትን ሁኔታ መተለም ያስፈልጋል። የጎንደር እስልምና ጉዳዮች የሀዘን መግለጫ ያወጣ ሲሆን ሶላተል ጋይብም አሰግዷል። እናመሰግናለን። የሰፊውን ማህበረሰብ ሀዘን የተጋሩትን ሁሉ ከልብ የመነጨ ምስጋና እናቀርባለን ይላል። ምስጋናው ሲጀመር ያስፈልጋል? እስኪ ንገሩኝ። እየተፈለገበት ያለው ነገር አጀንዳ ነው። ይህን ድርጊት ዝም ያለም ለምን ይባላል? ያወገዘም ይጠቆራል፣ የደገፈም ሙሽሪክ ይባላል። ከየትኛው ቡድን ይኮን? እሺ ከየትኛው ቡድን ይኮን? ሲጀመር ሰላተል ጅናዛ ፈርዱል ኪፋያ ነው አይደለም? የተወሰነ ሰው ከሰገደው በሁሉም ሙስሊም ላይ ግዴታ አይሆንም አይደለም? ስለዚህ የሰገደ ተመስጋኝ፣ ያልሰገደ ተወጋዥ ምንድነው የሚባለው? እኔ ዑለማዎች በዚህ ጉዳይ ላይ መፍትሄ እንግዲህ ብዙ ያጨቃጭቃን እየተጨቃጨቀና እየተነታረኩበት ነው ያለው። ከባድ ነው። ይሄንም ተፈልጎ ነው ከቀብራቸው ጀምሮ የብቻ ተቀብረው ነገ ምን እንደሚፈለግበት እቅድ ተይዞ አላማ ተይዞ ማለት ነው እየተደረገ ያለው። ብቻ ማህበረሰቡን አላህ Subhanahu Wa Ta'ala ከሽርክና ቢዲያ ያውጣው። በህይወትም እያለ የተደረገው ነገር ይታወቃል። ያ ብቻ ደግሞ እንዳይቆም ከሞቱ በኋላ ምን እንዲፈጠር ተፈልጎ እንደሆነ ግልጽ ነው። አንዳንድ ኮሜንቶችን እንቀጥላለን ደግሞ ማለት ነው። የጀናዛ ስር ቁማርተኛ ይላል፣ አይሰገድም ይላል። ሌላኛው ደግሞ አይሰገድም፣ አልተሰገድምም። ሐረመይን ላይ ሰላተል ጋይብ አይፈቀድም። እንኳን የሌላ ሀገር የራሳቸውም ቢሆን የሀገሪቱ ሙፍቲና መሊክ ሲሞት ብቻ ነው ሰላተል ጋይብ የሚሰገደው ይላል። ከእውነት የራቀ ነው ይላል። ሌላኛው አንተ አላህን አትፈራም? ለስሙ ኡስታዝ ተብየነህ ሙስሊም ይዋሻል? ረተው ነገ አላህ ፊት ትቆማለህ። ተው ውሸት የትም አያደርስም። አላህን ፈራ። ትልቅ ውሸት ወላሂ ወረበል ከዓባ እኔ ያለሁት መካ ነው፣ ምንም የለ፣ አላህ ምስክሬ ነው ይላል። ብቻ እንደዚህ አይነት ጽሁፎች አሉ። ውሸታ መካና መዲና አልተሰገደም፣ አላህን አፈራም፣ ትልቅ ሰው አይደለህም፣ እንደዚህ የመሳሰሉት ናቸው። በነገራችን ላይ ይህ የሚፈለግበት ለምን እንዲሁ ታውቃላችሁ? ትቢት ነው። በቃ አይደለ? ይሄ ወሃቢያ እነሱ የሚሉትን ቡድን ማለት ነው። ወሃቢያ ብለው የሚጠሩትን ቡድን የማናደድ የማበሳጨት ታውቃላችሁ። ለአደም አለይሂ ሰላም ሸይጣን ወይም ደግሞ ከጂኖች ክፍል የሆነው ኢብሊስ ማለት ነው ስገድ ሲባል አልሰግድም ያለው ትቢት ይዞት ነው። ትቢት ነው። ነገር ግን እነዚህ ሰዎች ወሃቢያ የሚሏቸውን አካሎች በእነሱ አጠራር ማለት ነው ለማበሳጨትና ለማናደድ ብለው የሚያደርጉት ድርጊት አላህ ጋር የሚያጣላ ነው። አይተናል በርካታ ኮሜንቶችን። የስልጤ ህዝብ ጠፍቶ ምን አለ ሙፍቲ በኖሩልን፣ አላህ የለም የሚሉ ኮሜንቶች፣ ለምን ገደላቸው፣ ለምን ሞቱብን ሙፍቲ፣ ምንድነው ደግሞ ሀበሻ አንድ ነብይ ያጣች የመሳሰሉት ጽሁፎች እኔ ብዙዎቹ والله አለም አላህ ነው ሐቂቃውን እውነታውን የሚያውቀው። ግን እኔ ስገምት ብዙዎቹ
ይሄ ነገር ኩፍር አለመሆኑን ሳያውቁ ቀርቶ አይደለም። በቃ ወሃብያ የሚባሉትን ቡድኖች እናበሳጫቸው እናናዲያቸው። በቃ ይሄ ሽርክ ነው ይሄ ቢዲያ ነው የሚሉ አካላቶችን የበለጠ እናበሳጫቸው። ምን ልታተርፉ እነሱን አበሳጭታችሁ? ሽርክ አላህን የሚያስከፋ አላህን የሚያስቆጣ ነገር ጀሃነም የሚያስወረውር ነገር እየፈጸማችሁ ነው ወሃቢዎችን የምታስከፉት። ምን አይነት ዲድምና እንደሆነ አላውቅም። ነገ ደግሞ አሁን የሚገርማችሁ አሁን በርካታ ቡድኖችን እያየን ነው ማለት ነው። ዝም ያሉትም እየተወገዙ ነው፣ ያወገዙትም እየተተቹ ነው፣ የተሳደቡትም ደንበር አለፋችሁ እየተባሉ ነው አይደለም? ከባድ ነው። እኔ የትኛው ጎራ ላይ እንደሚቆም ራሱ እኮ ከባድ ነው አሁን ላይ ማለት ነው። በተለይ እንደዚህ የመሳሰሉት አጀንዳዎች አላህ ያብጀው። ማህበረሰቡን ያው እውቀት ይስጠው፣ ቁርአንና ሱናን የሚረዳበት አቅም ይስጠው ነው የምለው። ከሌላው ደግሞ እኔ ከእስልምና ውስጥ ካሉት ማህበረሰብ ውጭ ደግሞ ያሉት ከግቢ ውጭ ያሉት አሉ ማለት ነው። አሽቃባጮቹ እነሱ ማለት ነው የሚያሽቃብጡት እኔ በጣም ነው እኮ የሚደንቀው። ሱብሃንአላህ። ይሄ በታሪክ እኔ አንድ ጥበበኛ ሰው በደንብ ጽፎ ማስቀመጥ አለበት ለትውልድ። ይሄ ነገር ዝም ብሎ ማለፍ የለበትም። ለማንኛውም ኡስታዝ ያሲን ኑር ደግሞ የተተቸበትን ጽሁፍ ላንብብላችሁ። የሙፍቲህ የመቃብር ስፍራ ትክክል ስላልሆነ መጅሊስ ከቤተሰብ ጋር ተነጋግሮ አንድ ነገር ማድረግ አለበት። ካልሆነ ትውልድ ሲበከል ዝም አንልም። አጽማቸውን አውጣታችሁ ወደ ሌላ ስፍራ ካልወሰዳችሁ እንበጠብጣለን ነው መልእክቱ። ኃላፊነት የጎደለው ሐሳብ፣ የሁከትና የብጥብጥ ጥሪ፣ የሰብአዊና ህገ መንግስታዊ መብት ጥሰት በማስተዋልና በአደብ ያልታሹ እንዲህ አይነት መልእክቶች የመስጂድን ሚንበሮች አይመጥኑም። ብዙ መዘዞችን ማምጣታቸውም አይቀሬ ነው። የራስን ወገን ብቻ የዲን ተቆርቋሪ የተውሂድ ጠበቃ አድርጎ ከማሰብ መቆጠብ፣ የሌላኛውን አካል ሐሳብ በጥሞና ማድመጥ፣ ስጋቶቹን መጋራት፣ መብቶቹንና የፊቅህ ምርጫዎችን ማክበርና ሌሎችን ያለ አግባብ ከማውገዝ ይልቅ ከነርሱ ጥበብና መረጃ ለመቅሰም መትጋት ከስክነት ይመነጫል። በመርጊያ እድሜ እንዲወይፈን መጎፍላትን ለነፍስያችን ልንፈቅድላት አይገባም። እኛ ትክክል ያልሆነ ስህተት ተውሂድ ያልነው ሽርክ ጽድቅ ያልሆነ ኩነኔ ሆኖ ሊገኝ ስለሚችል መረጋጋትን የመሰለ ነገር የለም። በርካታ የኑሮ ውጣ ውረዶችና ሌሎች ውጥንቅጦችን ለተሸከመ ህዝብ በሃይማኖት ስም ሌላ ሸክም ልንጭንበት አይገባም። ለማንኛውም የሙፍቲህ ኑዛዜ ሸሪዓዊና ጥበብ የሚያጸና እና በአቅጣጫው የተስተዋሉ ህጸጾችን የሚያርም ህጸጾችን የሚያርም ጽሁፍ ዛሬ ማታ አስነብባለሁ። አስፈላጊ ሆኖ ካገኘሁትም የቪዲዮ ማብራሪያ እሰጣለሁ ኢንሻአላህ ይላል። እንግዲህ ተመልከቱ። ብቻ እኔ የምመኘው የምፈልገው ዓሊሞች ሁለት ጥርዝ የረገጡ ቡድኖች አሉ ከዛም ከዚህም። ነገር ግን ዓሊሞች አዋቂዎች ፍትሃዊ የሆኑ ሰዎች እልባት እንዲያገኝ ነገሩን መስመር ቢያስይዙት ምኞቴ ነው። ከዛ በዘለለ ደግሞ አላህ ሱብሓነሁ ወተዓላ ሁሉን ነገር ማድረግ ይችላልና የዚህ ሰውዬ ቀብር ከመመለክ ለሰውየው አይደለም ለህዝቡ አዝኖ አላህ ይጠብቀው። እነሱ እንዲመለክ እነሱ ነገ ጧት ቀብሩ ላይ ጎንበስ ቀጥ እንዲባልለት እንትን እያደረጉ ነው ማለት ነው። ፕላን አውጥተው እየተንቀሳቀሱ ነው ያሉት። አላህ ያክሽፍባቸው ነው የምለው።